ጊዜ እና ሰዓት ነው የተፈጠረው ኦሮማራ ኔዘርላንድ ከተወያዩ በኋላ ከተስማሙ በኋላ ኦሮሞና አማራ እኛ ደግሞ በአደንና ኦህዴዶች ተመካክረን ካልወሰንነው ይሄ ነገር ይዞን ይጣፋል የሚል ኔዘርላንድ ላይ ነው የወሰኑት ከዛ በኋላ ከዛ ከተመለሱ በኋላ የአማራ ክልል መንግስት ኮሙኒኬሽን ጥለውን ነበር ንጉሱ ጥለውን ነበር የኦሮሚያ ደግሞ አዲሱ አረጋ አሁን ያብይ ሌላ እንትን ሰው አዲሱ አረጋ ነበር ሁለቱ እንዲገናኙ ተደረገ ከዛ ከኦሮሚያ ወጣቶች ከጣና እንቦጭ ለመንቀል ወደ ባህር ዳር እንዲሄዱ ተደረገ ከዛ በኋላም ኦሮሚያ ውስጥ ደግሞ ሰልፍ ነበር በዛን ጊዜ ከዛ ቀጥሎ ደግሞ ጎንደር ላይ ሰልፍ ተወጣ ይሄ ሰልፍ ኦሮሚያ ውስጥ የሚፈሰው ደም የኛም ደም ነው ነበቀሌ ገርባ ይፈቱ ተብሎ ጎንደር ላይ ወጣት ፋኖ ሰልፍ እንዲወጣ ተደረገ ማለት እንግዲህ ወጣቱ ወጣ ለምን እንትኑ የሆነ ስፕሪቱ በዛን ጊዜ የመተባበር ስፕሪት አለ ለምን እዛም ጭቆና አለ ኦሮሚያ ውስጥም ጭቆና አለ እና መናበብ ተጀመረ ከዛ በኋላ ነው እንግዲህ ቀስ የተባለ ለማ ባህር ዳር ሄደ አብይም ከሱ ስሮና ባህር ዳር ተገኝቷል ብቻ አብይ በዛን ጊዜም የፓርላማ አባል ነበር አይደል አብይ በዛን ጊዜ አዎ ነገር ግን ይህናይል ታዋቂ አይደለም ለጠቅላይ ሚኒስቴርነት የሚታሰብ ሰው አልነበረም በዛን ጊዜ ብቻ እዛ ጥሩ ስራ ተሰራ ኦሮማራን የጀመሩት ለማ መገርሳ በኦሮሞነቱ የሚያምን በኢትዮጵያዊነቱ የሚኮራ ገዱ አንዳርጋቸው በአማራነቱ የሚያምን በኢትዮጵያዊነቱ የሚኮራ በእነኚህ ሁለቱ አመራሮች ነው ኦሮማራ የተጀመረው ንጹህ እንትን ነው ለፖለቲካ አሜን ይሄ ለግለሰብ ይሄን ማንገስ ምናምን አይደለም ሌላውን ለመጨቆን አይደለም ኦሮማራ ሌሎች አሁን አብይ መጥቶ ወሰደ ኦሮማራ አባት አብይ ተባለ ተዘፈነለት ምናምን እሱ ሌላ ጉዳይ ነው የመጀመሪያ ኦሮማራ ንጹህ ኦሮማራ ከጭቆና ለመውጣት በጭንቅ ጊዜ የተወለደች ነች እሷ ይሄ ጠቅላይ ሚኒስቴር ሆነ እንደዚህ እንትን ለማድረግ አይደለም በዛን ጊዜ ያሳብም አልነበረም እና አብይ የሚባል የኦሮማራ ምስረታ አቅ ምን እንደሆነም አቅ አይረዳም በዛን ጊዜ በዚህ ሁኔታ ውስጥ ነው እንግዲህ ያው እንትኑ ደግሞ ፕሮቴስት ኦሮሚያ ውስጥ በጣም ገፍቶ ሲሄድ ኦህዴዶች ይገባናል ጠቅላይ ሚኒስቴር የሚል ጥያቄ አነሱ ይሄ ነገዱም ምንም ችግር የለም ግድላል ብለው ደገፉት ሐሳቡ ያዲግ ውስጥ እንግዲህ ዲፕ ሪፎርም የሚባል ጥልቅ ተሐድሶ ያስፈልጋል ጠቅላይ ሚኒስቴሩ ሪዛይን እንዲያደርግ ምናምን ኤቭሪቲንግ ወደዛ ተወሰደ ያዲግም አምኖ ተቀበለ እኔ በያዲግ ዶክመንት ስለሰለጠንኩኝ ከዛም እሱን ተቀብዬ መዋቅሩን ታችኛው መዋቅር ሳሰለጥን ነበር እና አቋለሁ ለውጡ ያዲጋዊ ነው ይላል ለውጡ ህዝባዊ ነው ይላል ለውጡ ህገ መንግስታዊ ነው ይላል ምን ማለት ነው ህዝባዊ ነው ማለት ህዝብ የጠየቀው ጥያቄ አለ ብሎ ሪኮግናይዝ ያደርጋል ህገ መንግስታዊ ነው ማለት ደግሞ ምንም ያው በህገ መንግስቱ መሰረት ነው ለውጥ የመጣ ይላል ኢህአዲጋዊ ነው ማለት ደግሞ በኢህአዲግ ውስጥ ነው
ብለው ዶክመንቱ ያስቀምጣል። ያንን ደግሞ ፎርስ ያመጡት ለማና ገዱ ናቸው። አብይ እዛ ውስጥ አልነበረም። እና ይሄ አብይ የሚባለው እንግዲህ በኦሮሚያ ደረጃ ለማ ጠቅላይ ሚኒስቴርነትን የመሆን ምንም ፍላጎት አልነበረው ምንም። እና ምንድነው እሱ ያሰበው ከዚህ በኋላ ምንም ጭቆና አይመጣም፣ አብረን ነው ምን ያስተዳድረው፣ ኢትዮጵያ ወደ ዲሞክራሲ እናሸጋግራለን፣ በቃ እኛ ራሳችን ስልጣን እንዳውም የሆነ እንትን ላይ ለስልጣን ገደል ይግባ እኛ ሁላችንም ከሀገር በታችንን ብሎ ለማ ያወራውን ታስታውሳለህ? ሁላችንም ከሀገር በታችንን ለስልጣን ምናምን የስልጣን ገደል ይግባ ብሎ በኢህአዴግ አራቱም ብሔራዊ ድርጅቶች ሰብሳቢዎች መግለጫ ሲሰጡ ለማ ኦህዴድን ወክሎ እንግዲህ ደመቀ ነው፣ በኢህአዴግ ደግሞ ህወሓት አለ፣ ከዛ ደኢህዴን አለ። መግለጫ አንድ ላይ ሆኖ የሰጡት ለማ ናቸው። እና በክልል ደረጃ ደግሞ ገዱ ነው። የአማራ ክልል እንትን ድርጅቱ ሌላ ሰው ነው የሚይዘው፣ ክልሉን የሚያስተዳድረው ሌላ ሰው ነው። በኦሮሚያ ግን ድርጅቱንም የክልል ፕሬዝዳንትነቱንም የያዘው ለማ ነበር። ሶ በዛ ደረጃ ማን ነው ጠቅላይ ሚኒስቴር የሚሆነው ጥያቄ መጣ። አብይ እንዴት ተገኘ የሚለው እንግዲህ በዛን ጊዜ የታሰበው ሌላ ሰው ነበር የተባባሉት። ደመቀ አንተም ተወዳደር ዲሞክራሲያዊና ሌሎቹም ይወዳደሩ፣ በዛ ውስጥ አብይም ይወዳደራል የሚል በኔትወርክ ሁሉ የጨረሱት ነገር ነበር። አብይ እንዴት መጣ ማለት አሁን ያቺ ቦታ ናት እንግዲህ ያቺ ታሪክ ጥፋት እንዴት አብይ ዛጭ ውስጥ እንዲገባ ተደረገ? ኦህዴድ በወቅቱ ወስኖ ነበር አብይን ወደፊት ለማምጣት ወይስ አብይ እንዴት መጣ ማለት? ኦሬዲ አሁን በኦህዴድ ደረጃ ሊቀመንበር ሆኗል አብይ እና ሊቀመንበር ስለሆነ ግን ደግሞ ኦህዴድ ውስጥ ኦህዴድ ማዕከላዊ ኮሚቴ ውስጥ አብይ አይሆንም የሚሆን ሰው አይደለም፣ ለኢትዮጵያ ፊት አያደርግም። ሊቀመንበርማ አቶ ለማ መገርሳ ነበሩል በወቅቱ የኦህዴድ ሊቀመንበር። አብይ አህመድ ፓርላማ አባል ነው። ስለዚህ ለምን ተለወጠ ማለት አብይን ሊቀመንበር አቶ ለማ ደግሞ ምክንያቱም የምክር ቤት አባል ስላልሆኑ አቶ ለማ መገርሳ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ደግሞ የሚመረጠው ከህዝብ ተወካዮች ምክር ቤት አባል ከሆነ የሚል ስለነበረ በዛ ምክንያት ነው። ያንንስ አምናችሁበት ነው ይሄን ሰውዬ እንዴት መረጣችሁት? እንግዲህ አሁን ጸጸት ውስጥ ምናምን ለመግባት አይደለም፣ ያቺን ነገር እንደው ለታሪክም እንድናውቃት ፈልገን ነውና እንዴት አብይ ሊቀመንበር እንዲሆን ኦህዴድ መረጠ? ሌላ ሰው አልነበረም? ያ ሰው ማን ነው? ሌላ ነበር የታሰበው ስላልከኝም ነው። አዎ እንግዲህ አብይ እውነት ነው ለማ ሊቀመንበር ነበር። እንትኑን ሳይቀያየሩት በፊት የታሰበው ሌላ ሰው ነበር ሳይቀያየሩት በፊት። ነገር ግን አብይ ልክ ኃይለ ማርያም ደሳለኝ አልወረደም። የ17ቱ ቀናት ግምገማ ሲካሄድ ሌላ ሰው እንዲሆን ነበር። በተለይ እነ ወርቅኔ ገበዮ ነበርበት፣ አባዱላም ግርማ ብሩም ነለማም የነበሩበት ውይይት ነበር። ማን ነው የሚሆነው ብሎ አቅጣጫ ያስቀመጡት አብይ አልነበረም። ከዛ በኋላ ነው አብይ መበጥበጥ የጀመረው። የሆነ ስብሰባ በውጭ ጉዳይ ሚኒስቴር ወርቅኔ ገበዮ ጽህፈት ቤት ስብሰባ አካሂዶ ነበር።
እዛ ስብሰባ ላይ አብይም ነበር ግን አብይ ጠቅላይ ሚኒስትር ይሆናል የሚል ውሳኔ አልተላለፈም ለማም ለጠቅላይ ሚኒስትርነት እጩ ሆኖ አልቀረበም ምን ለማለት ነው አንዳንድ ሰዎች ለማ ነው አብይን ወደ ላይ ያመጣ የሚል አርጊመንቶች አሉ ለማ አይደለም አብይን ያመጣ በውሳኔ ነው ሌላ ሰው ይሁን ተብሎ ነበር ከዛ በኋላ እነኚህ ይሆናሉ ተብሎ የተገመቱ ሰዎች በጥብጠው አጋጭተው ከሱ ጋር የነበረው አንድ ግርማ ብሩ ይባላል አሁን እሱ ቤተ መንግስት ያለ የሱ ኢኮኖሚ አድቫይዘር አው ለአብይ አህመድ ጥሩ ሮል ሰርቷል እና ያቺ የውጭ ጉዳይ ሚኒስቴር ጽፈት ቤት ስብሰባ የተካሄደችው ዲቴሉን አላወራም አብይ አይደለም ጠቅላይ ሚኒስቴርነት በተለይ በኦዴድ አካባቢ አብይ አልነበረም አብይ አይደለም ለማም አይደለም ሌላ ሰው ነበር እና ነገር ግን ግርማ በጥብጧል ፍላጎትም ነበረው ግርማ ጠቅላይ ሚኒስቴር ለመሆን ግን ግርማን ሰጀስት አልተደረገም ግርማ ነገታቸው ሰፋ ጋም ሄዶ እኔ ልሁን ብሎ ለምኗል ግርማ ብሩ ግን እነሱ ጋም ተቀባይነት አላገኘም እና አንደኛ እዚህ ላይ ማውራት የፈለኩት ለማ ፍላጎት አልነበረውም ጠቅላይ ሚኒስቴር ለመሆን ሁለተኛ አብይ የጠቅላይ ሚኒስቴርነት እጩ ነው በእነኚህ የኦሬድ አባቶች አካባቢ ኢንዶርስ አልተደረገም አብይ ከዛ በኋላ ብዙ ድራማዎች ተሰርተው ብዙ ድራማ እንግዲህ ይሄንን ወስጄ ወደ አዳራሽ ሊውሰድ ነው የምርጫው ዕለት ሌላው በጣም ዘርዘር ያለ ነው በዚህ በሂደቱ ምናልባት እንደው ዶክተር ሚልኬሳ አቶ ለማ መገርሳ ያብይን ወደፊት መምጣት ሚና እጃቸው ከሌለበት ይሄ አዛውንቶቹ የኦህዴድ ሰዎችም አብይ ጭንቅላታቸው ውስጥ የለም ጭራሽ ፍላጎታቸው ውስጥም አብይ ከሌለ ታዲያ ማን ነው እሱን ይሄ ሁሉ በራሱ እንዲጠርምሶ እንዲሄድ ያደረገው ምን የተለየ ስልጣንና አቅም ኖሮት ነው ምን የተለየ ዕውቀትና ልምድ ኖሮት ነው ወይስ እንደው የሆነ ነገር አለ ምናልባት አሁን መናገር አልፈልግም ያልከው ውስጥ ያለ ነገር ነው ምንድነው እሱ አንድ መናገር ያልፈለኩት የሰው ስም መጥቀስ አልፈለኩም ብቻ ወደ መጨረሻ አካባቢ ኦሬዲ አብይ አምታቶ ሰዎቹ ጠላት ሆኑ መጨረሻ ላይ የርስ በርስ ጠላት ሆኑ ዘን ያለ አማራጭ ማንንም ሰው ከኦሮሚያ ይሄድ የሚል መጣ የታሰቡ ሰዎች ተጣሉ በማን ምክንያት በአብይ ምክንያት ለማም ከሰዎቹ ጋር ተጣላ እስከዛሬ ድረስም አይነጋገሩም መሰለኝ ይሄንን ድራማ የሰራው ተዋናዩ አብይ ያንን ተጠቅሞ ሄደ ኦኬ ተብሎ በቃ ይሁን ዋናው ነገር በቲም ስለሆነ ምን መራው የትም አይደርስም የሚል ደግሞ መጣ የትም አይደርስም እንይዟለን የሚል አስተሳሰብ ነበር ከዛ በኋላ እንግዲህ አብይ እንዲሄድ ተደረገ እዛ ውስጥም ወደ ስብሰባ አዳራሽ ሲገቡ እዛ ያድግ ምክር ቤት ስብሰባ ላይም አብይ እንዳይመረጥ ተፈልጎ ነበር ግን ያንን ያበላሹት ዓለም ገብረዋድ ነው ያበላሸው ሽፈራሽ ጉጤን ተቆመ እንግዲህ እንደ ነገው የሆነ ዛሬ ማታ
እነ ደመቀን አግንቶ አሳምነዋል አብይ ደመቀ በቃ ይሁን እኔ ያልወዳደርም ብሎ ደመቀን ውዝዶ አታርክ አንተም ተወዳደር ዲሞክራሲያዊ እናርግ ተብሎ ነበር ግን ደመቀኔ ምንም ማንንም ሰው ከኦሮሚያ ይምጣ ችግር የለውም ብሎ አብይ እግሩ ላይ ወድቆ ለምነው እንትን አሳምነውታል አይ ቲንክ እንግዲህ ያ ነበር ነገር ግን ሽፈራ ሽጉጤ ስትጠቆም ውጪ በኔትወርክ የተስማሙት ሌላ ነበር በነገራችን ላይ እና ዓለም ገብረዋድ ሽፈራ ሽጉጤን ሲጠቁሙ ሲጀመር ሽፈራ ሽጉጤን እንዴት ተጠቁማለህ ምን አቅም ነው ያለው ኃይለ ማርያም ደሳለኝ ሪዛይን ያደረገው ሽፈራ ከኃይለ ማርያም ምንም ችግር የለውም እንዴ ሽፈራ ሽጉጤ እኮ መሆን አይደለም እዛ አካባቢ መድረስ አይችልም አቅም የለውም መጀመሪያ ላይ ሽፈራ ሽጉጤን የተቃወሙት የደሴ ዳልኬ ናቸው የደቡብ ክልል ፕሬዝዳንት እና ከዛ በኋላ ክፍል መጣ ሶስት ሰው ብቻ ነው ተጠቆመው አብይ ደብረጽዮንና ሽፈራ ሽጉጤ አንድ ሌላ ሰው እንጨምር ምናምን እየተባለ በቃ ተዘጋ በዚሁ ግርግር አብይ እንዲመረጥ ተደረገ ማለት አሁን ከሽፈራ ሽጉጤና ያው ከሽፈራ ሽጉጤ ከደብረጽዮንና ከአብይ እንደሚያሸንፍ ታውቃለህ በቃ ምንም ጥርጥር የለም ለምን በዛን ጊዜ ብዙ ችግር አለበት ብለ አታምንም በዛን ጊዜ የተወሰነ ነገር ሰዎቹ በተለይ ነባር ኦዴዶች እና በተለይ ከኦዴዶች አብይ አይሆንም ብሎ ጠንከር ያለ ተቋሙ ሲያሰሙ ነበር ችግር የሆነበት ከሽፈራ ሽጉጤ ውጪ ለምሳሌ አሁን ደመቀ መኮንን ይወዳደር ኖሮ አብይ አሸንፍ ኦዴዶችም ለደመቀ ይሰጣሉ አብዛኛው ኦዴድ ማለት ነው ምናልባትም ከለማ ጭምር እንደው ከሽፈራ ሽጉጤ ውጪ የሆነ ሰው ዝም ብለ ብታመጣ አብይ ይሸናል ግን ያንን ዓለም ገብረዋድ ለምን እንደዛ እንዳደረጉ አይታወቅም ያው እዛ አካባቢ በኢህአዴግ ምክር ቤት ሰው ይታወቃል ማን ነው ለሁላችንም የሚሆነው የሚለውን ህወሓትም እኮ ያውቃሉ እና ደብረጽዮንንና ሽፈራ ሽጉጤን አምጥተ ከአብይ ጋር ተወዳደር ስትል ማን እንደሚያሸንፍ ያወቅ እዛ በቃ አለቀ እና ከዛ በኋላ ባዘው ከዛ በኋላ ደግሞ ሲገመገም እንደው ሽፈራ ሽጉጤ ራሱ ቢሆን ኢትዮጵያ እንደዚህ አትፈርስም የሚል አስተሳሰብ አለኝ እኔ ሽፈራ ሽጉጤ እንኳን ቢመረጥ ኢትዮጵያ ጠቅላይ ሚኒስትር ሆኖ ቢመረጥ እንደ አብይ ኢትዮጵያን እንደዚህ አድርግ እንደው ዶክተር ሚልኬሳ ለምንድን ነው በወቅቱ ኦህዴድ በዛ ደረጃ አብይ እንዳይመረጥ ይፈልጉ ምን ነበር እናንተ አብይን ለምን ፈራችሁት ወይም ደግሞ ወደፊት እንዳይመጣ ፈለጋችሁ የሆነ የፈራችሁት ነገር ነበረ በዛ ደረጃ እሱን ወደፊት እንዳይመጣ ሚያቁ ሰዎች አሉ ሚያቁ አመራሮች አሉ አብይም ጠንቅቆ ሳያረጁ ጡረታ የወጡ አመራሮች አሉ ለምሳሌ ኦሮሚያ ውስጥ ከአብይ በእድሜ ከአብይ ያነሱ አመራሮች ጡረታ ወጥቶ አዲስ አበባ የሚቀመጡ አሉ ስሞችን መጥቀስ ይችላል ለምን አብይ አይሆንም ብሎ በዛን ጊዜ ሲከራከሩ አብይ ለኢትዮጵያ አይደለም ለወረዳ ይወድጭ ቀበሌ አይሆንም ብሎ እንዲህ አይነት ሰው አይሆንም በቃ ብሎ የተከራከሩት አሉ ነገር ግን አብይ ተወሰኑ ሰዎች አለው ኦዴድ ውስጥ ከዛ ከባደን ውስጥም ይዟል
ከዛ ከደቡብ ክልልም የተወሰኑ ሰዎችን ያዘ ደረቱን እንትን ብሎ እንደ አጼ እንደ ኃይሌ ገብረስላሴ አንዳንዴ እንደዚህ ሲያሸፍንፍ አስገባ በዛው እንትን አደረገ አሸነፈ ከዛ በኋላ እንግዲህ የሆነው ግን በወቅቱ አብይ ሆነ ሲባል ደንግጣችኋል ወይስ ምንድን ነበር የናንተ ስሜት የነበረው ነው የትም አይደርስም ነው በዛን ጊዜ ነበር ያው እንደዚህ አይነት ጸባይ ያለው ይዋሻል ቀጣፊ ነው ስርዓት የሚባል አቅም ድርጅት የሚባል አቅም የግ ምናምን ነገር ቋንቋው አይደለም ይታወቃል ነገር ግን በድርጅታዊ አሰራር እንይዟለን የትም አይደርስም የምል አሳሰብ ነበረን ሁሉም እንደዛ ነበር እና ያው ያዲግ አሰራር ታቋለ በጣም እንትን ፕሮሲጀራል ነበር በዛን ጊዜ ሰውየው መጥቶ ፈራርሶ ሌላ የራሱ እድር እንደሚያቋቁም አናቅም በዛን ጊዜ ብልጽግና የሚባል እድር እና ሰውየው ከሆነ በኋላም አብሬን ነው ምንሰራ ለማ መግለጫ አውጥቶ ነበር በዛን ጊዜ በአፋን ኦሮሞ መግለጫ አውጥቶ ነበር ጥንቃቄ እንደው የሆነ ምንድነው ወደ ቤተ መንግስት የምንልከው አንድ ሰው አይደለም በቡድን ነው የሚሰራ በቡድን ነው ኢትዮጵያ ትልቅ ሀገር ነች በአንድ ሰው አይደለም በመቶ ሰውን ቤተ መንግስት እንትን ብለ አይቻልም በጣም ኮምፕሌክስ የሆነ ሀገር ነው ኢትዮጵያ ብሎ እንደ ዋርኒንግ ነገር እንደ ማስጠንቀቂያ ነገር አሁንም አለ እንደውም ዩቲዩብ ላይ አለ ለዛ አይነት ማስጠንቀቂያዎች ሰጥቶ ነበር ግን ቀስ ይያለ በአንድ አመት ውስጥ አብይ ምንነቱ ተገለጠ እና የአብይ አመጣጥ በጣም ኦሮሚያ ውስጥ ሰውን አባላ እንደው እንትኑ ሰው ሲተማመን የኖረ አመራር ተባልቶ ተፋይቶ ጠላት ሆኖ አሁን እስካሁንም ጠላት ነው የእርስ በርስ ጠላት ሆኖ ነው የቀረው ሰው እንዳለ እንግዲህ ዶክተር ሚልኬሳ ምናልባት አሁን ያ የታሪክ ጥፋት ያ አብይ አህመድ ወደ ስልጣን ይመጣበት እንግዲህ በኢትዮጵያ ውስጥ መሪዎች እንዴት ወደ ስልጣን ይመጣሉ የሚለውን ታሪክ በደንብ ከተበውና የሱን እንዴት እንጻፈው ታሪኩን የአብይ አህመድ ወደ ስልጣን አመጣጥ ነው ያው ኮሎኔል መንግስቱ እንዴት ወደ ስልጣን እንደመጡ የሰራዊቱ የደሞዝ ጥያቄ ነበር ያንን ጥያቄ ይዘው መተው እንደዛ ያለን ብዙ ታሪክ ልናወራ እንችላለን የአብይስ እንዴት ነው ሲባል አሁን በጣም አደናጋሪ ነው እዛ ውስጥ ይሆናችሁ እነዛው ከመጀመሪያ ረድፍ የተሰለፋችሁ የፖለቲካ አመራሮችም ጭምር ግራ ገብቷቸዋል ሰውየው እንዴት ጠርምሶ እንዴት አባልቶና ወዲያ አምታቶ ከላይ እንደወጣ ያው ይታወቃል ምክንያቱም በፖለቲካ ሂደት ውስጥ አልነበረም በፖለቲካ እድገት ውስጥ አልነበረም እንደ ሁላችንም እንደምናውቀው ለፖለቲካው በወቅቱ ባይተዋር አይደለንም ትግሉ ላይ ፊት ለፊት ነበርን አብይ የሚባል ጨርሶ አናቀም እንዴት በአንድ ወር ውስጥ ያ አብይ የሚባል ከታች ወደ ላይ ወጥቶ የኢትዮጵያ አናት ላይ እንደተቀመጠ በጣም ታምር ነው በወቅቱ የሆነብን ግን አመጣጡ ደግሞ በጣም ታሪካዊ ነበረ ኢትዮጵያ እያለ መጣ በተለይ በዋት የፖለቲካ ድብታ ውስጥ ለሰነበትን በዛ ጭቆና ውስጥ ለነበርን ያ አይነት ስሜት ይዞ ሲመጣ አብይ ሙሴ ብለን ተቀበል ነው ታስታውሳለህ እንደው ከልብ ነው ብለን ተቀበልን እናንተስ ምን ትሉ ነበር በወቅቱ አብይ እንደዛ አይነት ድራማ ሲሰራ ምን ነበር የኦህዴድ እናንተዛ ፊት ለፊት የነበራችሁ አመራሮች ምን ትሉ ነበር እንግዲህ ልክ አብይ ስልጣን ከያዘ በኋላ አንድ አመትም አይደል አልሞላም መሰለኝ መደመር የሚባል መጽሐፍ ይዞ ብቅ አለ ከዛ ብልጽግና የሚባል ፓርቲ ለመፍጠር ግርግር ተጀመረ አብይ በመጀመሪያ ደረጃ አብይ የተሾመው ለሁለት አመት ብቻ ነው እስከ ሐዋሳ ድርጅታዊ ጉባኤ አሳውሳለሁ ሐዋሳ ድርጅታዊ ጉባኤ ላይ ብልጽግና አልተመሰረተም ግን ሐሳቡ ነበር እና መደመር ሲጀመር
እኔ ወደ መጀመሪያ ጥሩ ሐሳቦችን አየው በመደመሩ ጊዜ እንትን ግን አንዳንድ የመከቤሊ ከእርካብና መንበር ተቆራጣ ይገባቻለች እዛ ውስጥ እንዴት እንደገባች አላቅም በነገራችን ላይ እርካብና መንበር እሱ አይደለም ጻፈው ከድር ሰተቴንም አብይ አንድ መጽሐፍ አንብቦ አያውቅም ከመጀመሪያ እስከ መጨረሻ ገጽ አንብቦ አያውቅም ሳታነብ አትጽፍም እሱ ወደው ጥቅሶችን ይወዳል እንደዚህ የቁራጭውን ትንንሽ ነገሮችን ይወዳል ከዛም ከዚህ ማምጥቶ ስላይድ አዘጋጅቶ ይመጣል የአመራሮቹ ጥቅስ ምናምን ብሎ ስፒቾቹን ያዳምጣል ከዛ ውጪ እና መጽሐፍ እሱ አይደለም መደመርንም የጻፈው በነገራችን ላይ መደመር የፖለቲካ ስብራቱን የጻፉት ሌሎች ናቸው የኢኮኖሚ ስብራቱን የጻፉት ሌሎች ናቸው አንዳንዶቹ ደግሞ ጓደኞቻችን ናቸው እዛው አሉ አሁን የፖለቲካ ስብራቶችም አመራሮች ናቸው አሁን የትምህርት ሚኒስቴር ለምሳሌ አሁን ትምህርት ሚኒስቴር ላይ ያሉ አመራሮች የመደመር ጻፊዎች አካል ናቸው እና መደመር የተጻፈው በግሩፕ ነው አንድ የፍልስፍና አማካሪው የነበረ አንድ ልጅ አለ ያብይ ፍልስፍና አማካሪ ብሎ ተብሎ አይ ቲንክ አሁን ትቶ ወጥቷል ይሁን የሆነ ቦታ እዛ አይደለም የጻፈው አንዱ እሱ ነው እና አብይ አልጻፈ ምንም መጽሐፍ አያጽፍም አብይ ምንም የጻፈ መጽሐፍ የለውም እርካብና መንበርም እንትን አንድ የህዋት ጀነራል ነው the prince የማካቬሊ መጽሐፍ ወደ አማርኛ ተርጉሙልም ብሎ ለአንድ ሰው ሰጠ ያ ሰው ተርጉሞ በመከላከያ ውስጥ ታይፒስቷ ዝናሽ ታያቸው ነበረች ታይፕ ታረጋለች እሷ ታይፕ ስታረግ ያንን አየች ኮፒውን ለአብይም ሰጠችና ለህዋት ጀነራልም ሰጠች ከዛ በኋላ አብይ የራሱ አርጎ እንትን የሆነ ነገር አርጎ መጽሐፍ አርጎ አወጣ የእርካብና መንበር የሚባለው ከድር ሰተቴ የሚባለውም እሱ አይደለም ጻፈው አቅም ስለ ከድር ሰተቴ ኤኒዌይስ መደመርም የሱ አይደለም እሱ አልጻፈም ምጽፉት ሌሎች ናቸው ከሱ ጋር ያሉ ምናልባትም እንትን ሙያ ያላቸው ሰዎች አሉ የጻፉት ነገር እዛ ውስጥ ብዙም አልገባም ብቻ የሱ አይደለም እና አብይ መደመርን አመጣ ብልጽግና የሚባል መጣ ወደ መጀመሪያ ደግፍ ያለው ብልጽግና ጥሩ ነው ብዬ ኢሉባቦር መቱ ሁሉ ይጄ ብልጽግና እንትን መደመር መጽሐፍን ግዙ ብዬ ካቢኔ አባል ነበርኩኝ በዛን ጊዜ ኦሮሚያ ትንሽ ፕሪች አርግ ያለው ከዛ በኋላ ግን አካይዱ አላማረኝም አቆምኩኝ ከዛ ምንድነው አብይ በዛን ጊዜ የሚጫወተው በኢትዮጵያዊነት ነው እሱን ይለብሳል የብልጽግና ሂደት ደግሞ አንደኛ ያንድ ሰው ንግስና ነው የሚፈልገው ብልጽግና ስትል ኦኬ መጀመሪያ ያድግ ሲሪየስሊ ሪፎርም ያካሄድ እሱ ማንንም ሰው ሁሉም ሰው ህዋትን ጭምር አምኖ ተቀብሏል ያድግ ትክክል አይደለም ሪፎርም ይደረግ አጋር ተብሎ ሌሎች ክልል እንትን ተገሎ እንትን የተባለው ይግቡ ሁሉም ክልሎች ውክልና ይኖራቸው ነገር ግን ሲሪየስሊ ሪፎርም ይደረግ ይሄ ምንድነው ዲሞክራቲክ ሴንትራሊዝም የሚባል ነገር አብዮታዊ ዲሞክራሲ የሚባል ነገር አያስፈልግም ብሎ ኦልሞስት ህዋትም ተቀብሏል ይሄን ሲሪየስሊ ያድግ ሪፎርም ያስፈልጋል በመለው ላይ ተስማምቷል የኛ አቋምም ከዚህ የተለየ አይደለም ሲሪየስሊ
ኢህአዴግ ሪፎርም ካደረግከው ስልጣን ደግሞ አንድ ቦታ እንዳይማከል መደረግ አለበት ዲሴንትራላይዝድ የሆነ የፓርቲ መዋቅር ያስፈልጋል አብይ ደግሞ ለሁለት አመት ነው እንዲመራን የተፈቀደለት ፓርቲ አዲስ ፓርቲ መስረት ምናምን ነገር ተልኮዋል ነበር በድንገት ነው እንግዲህ ይሄ ሁሉ የመጣ እና እኛ እኔም እንቢያልኩኝ ለማም እንቢያለ ግን በሌላው ሳይድ ሰው መስሉት ምን አይነት እንደው ሙሴ ነው ምናምን ተባለ እኛ በዛን ጊዜ ያሰምነው ስለመጥላትና መውደድ ምናምን አይደለም ብልጽግና አንድን ሰው ጓድልቅ መንበር አድርጎ ብልጽግና የጦርነት ፓርቲ እንደሚሆን ከዛም ቀጥሎ የእርስ በርስ ጦርነት እንደሚካሄድ ተናግረናል ኢትዮጵያ ውስጥ ስልጣንን ሰብስበ ላንድ ሰው እሱም ለእንደ አብይ አይነት ስታስረክብ ምን እንደሚከሰት በታሪካችን በኢትዮጵያ ታሪክ ታይቷል በደርግ ጊዜ ምን እንደተከሰተ እናውቃለን በኢትዮጵያ ውስጥ ማለት ተጨባጭ it doesn't fit to Ethiopia's context ብልጽግና መባል ለኢትዮጵያ አይሆንም እንደው ዶክተር ሚልኬሳ እንዴት ታዲያ መደመርን መጽሐፍ ልታስተዋውቅ ቻልክ በወቅቱ ወይ በዳ አላነበብኩም ወይስ የአብይ አካሄድ አልታየህም ነበር ምክንያቱም በወቅቱ እናስታውሳለን ብልጽግና እንዳይመሰረት እነ ጀዋርም ከውጭ ሆነው ውስጥም የተወሰኑ በኋላ ላይ ነው እንግዲህ እናንተም የአብይ አህመድ በተለይ አንተ ለማ መገርሳና ማነች ፈቲያ ሶስታችሁ ናችሁ እንትን ያላችሁት በደንብ የምትታወቁ ከጀርባ ሌላ እንዳለ አናቅም ግን የዛን ጊዜ ለምን አብይ መንገድ ላይ ቆማችሁ ብለን እኛም ጭምር ስናወግዛችሁ ነበር ነጃዋርም ይሄ ፓርቲ እንዳይመሰረት ሲሉ ታዲያ ለምንድነው መደመርን ያስተዋወቀው ይሄ መደመር ቀጣዩ የብልጽግና ምንድነው የሪዮት ዓለም መጽሐፍ እንደሚሆን የኢትዮጵያም ወንጌል እንደሚሆን በኋላ በሂደት አውቀናል እንዴት ቀድማችሁ አላወቃችሁም ነበር አብይ ያን ሁሉ ሲያደርግ በምንም ተአምራና ብልጽግና መጽሐፍ አሜን የመደመር መጽሐፍ ስመጣ ወደ መጀመሪያ ካነበብኩ በኋላ ማለት ምንም ቆንጆ መጽሐፍ ነው ከዛ ቀጥሎ የመጣ ጉዳይ ነው አደገኛ የሚሆነው ከመደመር ቀጥሎ የመጣው አይዲያ ብልጽግና ፓርቲን የመመስረት መደመር መጽሐፍ ነው እንጂ እንደ ርዕዮተ ዓለም አልተቀበልንም ያብይ መጽሐፍ ነው የኛ መሪ መጽሐፍ ነው ችግር የለውም ብለን ወስደናል ግዙ ብለናል ወደ መጀመሪያ አካባቢ ነኝ ይያለው ከዛ በኋላ እንደ ርዕዮተ ዓለም ይሄ አብዮታዊ ዲሞክራሲን የሚተካ ነው ተባለ what ለምን አስፈልገ ለምንድነው አንተ የፓርቲን አይዲዮሎጂ የምታመጣው በሚል ከዛ በኋላ ነው መደመር የሚባል ነገር ተውኩኝ ግን ሲሪየስሊ እኔ መደመር ችግርብኝም ግን የፓርቲ አይዲዮሎጂ ከሆነ በጣም አደገኛ ነው ወሰርኩኝ ፓርቲው እንግዲህ መጀመሪያ አብይ ሲመረጥ ፓርቲውን ለማፍረስ አልነበር 2 አመት እንዲያስተዳድር ከዛ በኋላ ምርጫ እንዲካሄድ ነው ትክክለኛ ምርጫ እንዲካሄድ ነው አፈና ምርጫ ሳይሆን ኢትዮጵያ ውስጥ ለመጀመሪያ ዲሞክራሲያዊ የሆነ ምርጫ እንዲያመቻች ነው አብይ የተመረጠው እሱ ግን እሱን ትቶ የራሱን የግል እድሉን አቋቋመ ብልጽግና ብሎ ሰየመ ያ ብልጽግና ደግሞ ስልጣኑን ሰብስቦ ለአንድ ፕሬዝዳንት ሰጠ አብይ የሚባል ፕሬዝዳንት አለ ከአዲስ አበባ ጎንደር ላይ ሹመት የሚሰጥ ብሎ ዶክመንቱ አዘጋጁ እኔ ዘውስጥ ነበርኩኝ እኔ ብልጽግና ሲመሰረት የፌዴሬሽን ምክር ቤት አዳራሽ ውስጥ ብልጽግና መስረታ ሲካሄድ ዶክመንቱን አንብበን ይዘህ አትወጣም በዛን ጊዜ
ለምን ምስጥር እንደሚሆን አላውቅም እኔ ፓርቲ ሲሆን የህዝብ ከተባለ ለምን መተዳደሪያ ደንቡን ፖለቲካ ፕሮግራሙን ለምንድን ነው የምትደብቀው አፕሎድ ማድረግ አለብን ደግሞ ለህዝብ እዛው አንብበን ወጣ አስረክበን የምትወጣ እዛ ነበርኩ እንትኑ ሙሉ በሙሉ ምንድነው መስለው የሆነ የኢሰፓ ይመስላል የሆነ በቃ የጓድ ሊቀመንበር መንግስቱ ኃይለማርያም የጦር መሪ ሁሉም ነገር እንደዛ ይመስላል እኔ ሲጀመር ኦዴድን ሲያፈርሱም ተቃወምኩ የት ነው የምንሄደው ይሄንን አፈርሰን ሌላውን ቤታችን አናቀም እቺ ደሳሳ ጎጆአችን ለምንድን ነው የምናፈርሰው ብዬ ተቃውሜያለሁ ከዛም ተገንግሜያለሁ አብይ ከዚህ አስፈራርቶኛል ግን ለተወሰነ ለ4-5 ወር ቀጠልኩኝ ብልጽግና ውስጥ እና ብልጽግና በአጠቃላይ ለኢትዮጵያ ማይሆን ድርጅት እኔ ወዲያውኑ ነው የተረዳሁት ሲጽፍም ነበር ለምን እኔ በተፈጥሮዬ የተማከለ ያስተዳደር የሚባል ነገር እኔ ተምሬያለሁ በደንብ ፖለቲካል ሳይንስ ተማሪ ነኝ ፌደራሊዝም ተማሪ ነኝ ለኢትዮጵያ የሚመች ህዝብ በጋራ አብሮ መኖር የሚችለው ከ4 ኪሎ ስልጣን እስከ ሀዲያ እስከ ሞያሌ ሹመት የምትሰጥ ከሆነ አይሆንም ኢትዮጵያ ውስጥ እንደው ምን ያገባን ፓርቲዎች እዚህም እዛም ቢኖሩ ምን ችግር አለ አማራ ክልል ላይ አማራ ህዝብ በልጆቹ ለምን አይተዳደርም በፖስታ ከ4 ኪሎ ካልተላከለት ተባለ ሆነ እኛ ስንቃወም ነው የነበረው ኦዲፒ አይፈርስም ይሄ ስህተት ነው አንድ ፓርቲ አቋቁመ አንድ ሰውን አንግሰ አንድ ሰው ምንም ዕውቀት የሌለው ሰው ደግሞ ሱም አብይ እንደዛ ስታረግ ሲቪል ዎር ይከሰታል ብለናል ለማ 250 አመራሮች ያሉበት ቦታ አዳማ ላይ እኔና አብይ ሳንደመር እንዴት ኢትዮጵያን ትደምራለህ ብሎ ለአመራሩ ለቀጣዩ ትግል ተዘጋጁ ብሎ ተናግሯል ለማ እኔና አብይ ያልተደመርነው መጀመሪያ እኔና አብይ እንደመር 2 ወረዳ 3 ወረዳ ይደመር ሁሉም ሰው ይደመራል ችግር የለውም ግን ያሁኑ ውሸት ነው ብሎ አዳማ እኔ የነበርኩበት ስብሰባ ላይ ለቀጣዩ ትግል ተዘጋጁ ብሎ ተናግሯል ከዛ በኋላ ቪኦኤ ላይ ተናገረ ብዙ ስብሰባ ላይ ተናገረ ነገር ግን ሰው ሃኒሙን ውስጥ ስለነበር ደስተኛ ነው ሰው ማን ነው የሚሰማ ሰው የለም በዛ ሰዓት እንዳውም ምንድነው የተባለ ኦኔጉ ለማ ተባለ ኦኔጉ ምልኬሳ ተባለ ኦኔጉ አጠይባ ተባለ እኛ ያለው ብልጽግና የሚባል ለአንድ ግለሰብ ሰብስቦ ስልጣን የሚያስረክብ ለኢትዮጵያ it does not fit የመውደድና ያለማውደድ ጉዳይ አይደለም እዛ ላይ ግን ማን ነው ፕሮግራሙን በመጻፍም ሆነ ብልጽግናን በመፍጠር ያብይ የራሱ የእጅ ስራ ውጤት ነው ወይስ ሌሎች አሁን ብልጽግና ላይ ሊጠቀሱ የሚችሉ ሰዎች አሉ በዚህ ብልጽግና ፓርቲን በመውለድና በመፍጠር ረገድ የብቻው ነው ወይስ ሌሎችም አሉ እኔ በኦዴድን ወሩ በኦዲፒ ደረጃ ብልጽግናን እንትን ውስጥ ተሳተፉ አላቅም የለም ናባዱ ላይ ያሉበትም ነባር ኦፒዶ አልነበሩበትም አብይ ብቻ የሆነ ኮኔ ቦታ ይዞ መጥቷል ኦር አይ ዶንት ኖ ብቻ ያንን ተጠቅሞ አምጥቷል ያንንኛ የተቃወምነው ዋነኛው ማጠንጠኛችን ለኢትዮጵያ ዲሰንትራላይዝድ ፓርቲ ነው የሚያስፈልገው የምልና ለአንድ ሰው ለአንድ ግለሰብ ያድግን እኮ የተቃወምነው ስልጣኑ አንድ ቦታ ተሰብስበዋል ብለን ነው አይደል እንዴ
አንድ ቤተ መንግስት የሚኖር ሰው ጠርንፎ ይይዛል ነው። አሁን ደግሞ የባሰ መጠርነፍ ሳይሆን ቀጥታ የክልል ፕሬዝዳንቶችን እምሾ በቀጥታ አሁን እኮ ኢትዮጵያ ውስጥ ሁለት ክልል ነው ያለ፣ ትግራይ ክልልና የአብይ ክልል ነው ያለ። ሁለት ክልል ብቻ ነው ኢትዮጵያ ውስጥ ያለ። በቀጥታ ምሾ የሚምሽር የሚገል ኤቭሪቲንግ አብይ ነው። ሌላው ትግራይ ክልል ነው። እና ይሄ ነገር አብይ እንደማይሆን ቶሎ ነው የተረዳ ነው። ቀድበን አልተረዳንም። እኔ በበኩሌ ከሀገር ከወጣው በኋላ እንግዲህ አሁን አራት አመት እየጨረስኩ ነው። ሙሉ 4 አመት ስቃወም ነበርኩኝ። በተለያዩ ሚዲያዎች በተለይ በአፋን ኦሮሞ ሚዲያዎች ላይ በየጊዜው እየቀረብኩኝ እንትን አደርጋለሁ። የአማርኛ ሚዲያዎች በአማርኛ የሚያስተላልፉ ሚዲያዎች ብዙም የጠሩን ሰዎች የሉም። አሁን አንተ ነህ የጠራኸኝ፣ መጥቻለሁ እና ለማም ብዙ ተናግሯል። ግን እንደው ዶክተር ሚልኬሳ ከእናንተ ጋር ብቻ ነበር ተቃውሞ ያኔ ብልጽግና ሲመሰረት ከኦዲፒ ብቻ ነበር ወይስ ሌላው ተስማማ? ምናልባት አሁን መደመር የሚለው ነገር ግራም የሚያጋባ ነው። እንደው አንዳንድ ጊዜ መደመር ምንድነው ሲባል አንዳንዱ አያውቅም ምን እንደሆነ መደመር ምንድነው። አሁን ሃይማኖት ከሃይማኖት ጋር አይደመር፣ እንዴት ሊደመር ይችላል? መደመር ራሱ ግራ ይገባው አፍና ጭራ የሌለው እንደሆነ ይታወቃል። ግን በወቅቱ እንዳልከውም ዝም ብሎ ያው ከህዋት የመለየት ህዋትን የመገላገል ብቻ ስለሆነ የህዝቡ ስሜት በሆይ ሆይታ ነው አብይን የተቀበልነው። ሌላው ቀርቶ ተቋማት መመስረታቸው እንደምመሰረቱ ተስፋ እንኳን ሳይሰጠን እኔው አሻግራቸዋለሁ ብሎ የሱን ቃል አምነን ነው እንግዲህ ብዙ ነገር ቁማሩንም የተበላ ነው። ግን እንደው በወቅቱ እናንተ ብቻ ናችሁ ብልጽግና ምንድነው ወዴት ነው የምንሄደው ወዴት ነው የምናርፈው ብሎ ጥያቄ ያቀረበ ከዛ ከሌላ አባል ድርጅት አልነበረም ወይስ ተስማምተው ተመችቷቸው ነው የቀጠሉት? አይ ወደ መጀመሪያ አካባቢ እነ ሙስጣፌ ብልጽግና ኢሰፓ ነው ብሎ ተቃውሞ ነበር። ደርግ ሊመጣብን ነው ብሎ ከዛ ሙስጣፌ ጠፍቶ ኬንያ ሄዶ በሽምግልና ነው የተመለሰ። ከዛ ሱም ተቀበለ በለጸገ። ከዛ ውጪ ምንም ሌላ እኛ ማይኖሪቲ ነን። በቃ ማንንም ሰው አይሰማም። ሃኒሙን ላይ ነበር ህዝብ። አብይ የሚለው እኮ የብልጭልጭ ነገር እኔ መጥቶ ኢትዮጵያ ለዘላለም ትኑር ይላል። ምን ታረጋለህ? ማንንም ሰው አይሰማም። እንዳም እኛን እኮ የእንትን ያልተባልነው ነገር እኮ የለም እኮ ኦልሞስት እኮ አንተ ታስታውሳለህ። እኛ በቃ የኢትዮጵያ ጠላቶች ነን ተባልን። ምንም እኮ ብለናል። እኛም ነበርንበት። እውነት ለመናገር አሁን መናዘዝ ካለብን በወቅቱ አብይ እንዴት ውሎ አደረ ምን በልቶ አደረ ሁሉ ብለው የሚጨነቁ እናቶች በጸሎት የሚለማመኑ እናቶች የበዙበት ነበርና እንደ ሀገር ብቻ አይደለም ዓለም ሁሉ በዚህ ሰው እየተደናግሯል። የኖቤል ሽልማት የሚያገኝበት በሌላ በምንም አይደለም የማደናገሩ ውጤት ነው። ግን እናንተ በወቅቱ እውነት ለመናገር በጣም እዛ ላይ ነው እንግዲህ አሁን ባለፈው ማቶ ገዱ አንዳርጋቸውንም ሳነጋግር እንደው ምንድነው የሚቆጫችሁ? አብይ የሚባልን ሰው ከፊት አድርጋችሁ መጣችሁ ምንድነው የሚቆጫችሁ ብዬ ጠይቄ ያው ትልቁ ቁጭታችን እሱን መሪ አድርገን መምረጣችን ብቻ ነው። በቃ መሪ አድርገን መርጠናል። በወቅቱ ስለነበረው ሁኔታ ምንም ወደ ኋላ መተን ምንጸጸተው አይደለም፣ የሆነው ሆኗል። ግን ትልቁ ስህተት እሱ መሪ ማድረጋችን ነው የሚል ነው። ኦህዴዶች ናችሁ መጀመሪያ እሱ መሪ ያደረጋችሁ፣ ያው ተሰብስበው ደግሞ የኢትዮጵያ መሪ ያደረጉት። ስለዚህ ከናንተ ይጀምራል አብይን ወደፊት በማምጣት ረገድና አሁን ይጸጽታል። አንተ በወቅቱ እንደው ይሄን ብናደርግ ኖሮ አይሆንም ነበር የምትለው አለ? ታዲያስ ማለት የሚያሳዝን ነገር ነው። አንተ ሰውን የምታምነው እሱ በሚናገረው እንትን ነው። እንደዚህ ፓቶሎጂካል ላየር መሆኑን አላውቅም። ነጭ ውሸት እንደዛ አይነት ሰው ነው ብዬ
እኔ በሽተኛ ነው በነገራችን ላይ እኔ እንደዚህ አይነት እንትን ቀጣፊ በሽተኛ መሆኑን አላወኩም ደግፍ ያለው አዎ ለዛም ባይዞ እኔ 2021 ላይ ነው ይቅርታ የጠየቁት አደባባይ እና እንግዲህ ያለፈው አልፏል ምንም አታደርግም እኔ ከዛ በኋላ አንድም ቀን እንትን አላደረኩም ያው ማለት ከባድ ነው የሱ ውሸት ሰውየው I don't know በውሸት ሙያ የተማረ ትምህርት አለ እንደ ውሸት የሚያስተምር እንትን አለ ለዛ አይነት ነው እና እኔ በዛን ጊዜ ኮርነር ተደርገን መጨረሻ ላይ እኔ ከቤት ሁሉ አባሮኝ መኪና ሲቀበሉኝ ከቤት ከአፓርታማ ነው አዲስ አበባ ፒያሳ ነው የምኖረው አፓርታማ ህዝብ ውስጥ አፄ ኃይለ ሥላሴ ያገነቡት የድሮ አፓርታማ ነበር አሁን አፈርሰው አጠፉት ዳሃ መኖር አይችልም አዲስ አበባ ውስጥ እና እዛ ነበርኩ ከዛ አውጥቶኝ መንገድ ላይ ጣሉኝ ለምን አብይን ትቃወማለህ ተብዬ በኋላም ሸኔ ነው እሱ ተብዬ ባጆ የመጨረሻ ከስልጣን እኔ የኦሮሚያ መሬት አስተዳደር ቢሮ ኃላፊ ነበርኩኝ ከዛ ስልጣኑን ርክክብ ላይ ፖሊሶች ቢሮ ገብቶ አስሮኛል ከቢሮ ልክ ርክክብ ላይ ያለን አሁን በዛን ጊዜ ስንረካከብ የነበረው ከኔ ቀጥሎ የመጣው አሁን ሚኒስቴር ነው ለሱ ርክክብ ላይ ያለን ፖሊሶች የኦሮሚያ ፖሊሶች መጥተው ያዙኝ ሳር ቤት የሚገኘው የኦሮሚያ ቢሮዎች ከዛ ወስዶኝ የሆነ ቦታ ወሰዱኝ መሬት ላይ ተቀመጥ አሉኝ መሬት ላይ ፀሐይ ያለ የኔ ምክትል ቢሮ ኃላፊ የነበረም ከኔ ጋር ታስሮ ፀሐይ ጠጥተን ብቻ ኮማንደሩ ተከራክሮ በዛን ጊዜ የፖሊስ ኮሚሽኑ አራርሳ መርዳሳ በጣም መርደረር የሆነ ሰው ነው አራርሳ መርዳሳ የኮሬ ነገኛ አባል ነው እና ለካሱ ፍቃዱ ተሰማ የድርጅት ጽፈት ቤት በዛን ጊዜ ኃላፊ የነበረው ከሱ ጋር ሆኖ ከቢሮ ነው እንግዲህ አስሮኝ ምን እንዳሰቡ በኋላ ነው ተረዳው እዛ ፀሐይ ላይ ከዛ ኮማንደሩ እኔን ያዘኝ ኮማንደር በኋላ ተናዶ ዶክተር ሙልኬሳ አለኝ ተነስና አሁን ለሹፌሪ ደውላለኝ ለሹፌሪ ደወልኩ እዚህነኝ ናብዬ ጠራው ዝም ብለ ወደ ቤት ግባ እንዳትወጣ ከቤት አለኝ እኔ ነኝ ተጠያቂም ሆኖ ከዚህ በኋላ አለኝ ገባው በኋላ ለኮሚሽነሩ ለአራርሳ መርዳሳ ደውዬ ምንድነው ያጠፋሁት እኔ ፖሊስ አዘ እንደዚህ የምታረገው ለምንድነው እኔ በቃ መታሰር ካለብኝ የሆነ ፖሊስ ጣቢያ ቡራዩ ፖሊስ ጣቢያ ሄደ እጄን ስት ካልከኝ እኔ እጄን ሰጣለሁ በስልክ ብቻ ሂድና እዛ አካባቢ እስር ቤት አለ እዛ ግባ ከተባልኩኝ እኔ ሄዳለሁ ለምንድነው እንደዚህ ፀሐይ ውስጥ እንደዚህ የምታረገኝ ይስጠይቀው ምን ይለኛል እንትን ነው ተሳስተን ነው ሸኔ ሚልኬሳ የሚባል ሸኔ በሳር ቤት እያለፈ ነበር እና የስም እንትን ብሎ ነው አንተን ከቢሮ መጥቶ እኔ እኮ ካቢኔ አባል የኦሮሚያ ካቢኔ አባል ነኝ እኔ ያዙኝ ፖሊሶችም ያቁኛል ያዙኝ ፖሊሶች እኮ ካቢኔዎችን የሚጠብቁ በኮማንደር ኦሊ የሚመራ ፖሊስ አለ የኦሮሚያ ቢሮዎች የሚጠብቅ አዲስ አበባ ውስጥ ለኔ ሴኩሪቲ የመደበ ሰው ነው ያዘኝ እኔ እኮ ፖሊሶች የሚጠብቁኝ ሰው ፖሊሶች እኮ ከኔ ጋር ነበሩ እናንተ ሂዱ ግቡ ተባለ እኮ እኔ ሲያዝ
ግን ደግሞ ሰውየው አራርሳው እንትን በስልክ አይ ተሳስተን ነው ሸኔ ምልኬሳ መባል ሸኔ በዛ በኩል ሲያልፍ እንትን እየተከታተሉ ነበር የስም እንደዛ ይባላል እንደዚህ በቃ ብቻ የሆነ እግዚአብሔር ረድቶኛል ብዬ ከዛ ዶክተር ሚልኬሳ ወደኋላ አሁን ወደ ፊት ሊመጣ የሚችለውን ጉዳይ ነው አሁን ያነሳነው እንጂ ብዙ ነገር ወደኋላ አለ እንግዲህ ብልጽግና ተመሰረተ ምናልባት የአቶ ለማ መገርሳና የአብይ አህመድ መቃቃር የቱ ጋር ነው የሚጀምረው እኛኔ እናሸት ነበር በተለይ ለማ መገርሳ እንደከፋው በአንዳንድ ጉዳዮች ላይ ጥሩ ስሜት እንደሌለው ቪኦኤ ላይ ከመናገሩ ቀደም ብሎም እንደዚህ ውስጥ ለውስጥ እንሰማ ነበር አንድ እንደውም ቦታ ላይ ሀብል ሲሸልመው አብይ አህመድ እሱ ነገር ዝም ብሎ የመጣ አይደለም እዚህ ራሱ ያኔ በዛ በጫጉላው ጊዜ በሃኒሙኑ ጊዜም እዚህም ሲመጣ የነበረው ሁኔታና ዲሆነ ቅር ያለው ነገር አለ ለማ